ኧረ በእግዚአብሔር ማርያምን ይችላል። እግዚአብሔር በጣም ነው የሚችለው። የካምቤል ዘፈን ነው መጀመሪያ የሚገባው። Big lips don't care but you wanna point it out. Point it out. Your critics your jokes rings in my head. ይሄ ቫይብ አለው። አሁን እዚህ ጻዳ ያለ እንትን ከገባ እንደ ፍሪስታይል ከገባ I'm just me let me be. የአምስት ዓመት ከመንፈቅ ሕፃን ነበርኩ። ከአሳዳጊ አያት ጉያ ወደ እናት ቤት ጉዞ የጀመርኩ የሆነ ደስታን የሚወድ ፍልቅልቅ ጥርስ ብሩህ አይምሮ ለሁሉ ሰው ክፍት የሆነ አሁን ድረስ በማልረሳው ባንድ ሁነት ተፈተነ። እንዲህ ነበር የሆነው። ከኩዮቼ ለመጫወት ሰፈር ከሜዳው ተገኘው። እንግዳ ነገራቸው ግን በዛብኝ። ተለዩብኝ ከማውቃቸው አንዱ ነቃ ያለ ቁመት አብልሽ ተጠግቶ ለማላመድ በሚመስል እጄን በእጁ ጎትቶ ከመሃላቸው ከተተኝ። ራሴና የወት ልዩ ነኝ። ዙሪያውን የተመለጠ ቁንጮ አለኝ። ቋንቋይም ከነሱ ይለያል። ማውራውን አይረዱም አይገባኝም የሚያወሩኝ። ቁምጣይም ቢሆን ባጭር ቁመት ከሹራብ ጋር ተጣብቆ ነው ከኔ ያለው። የሁሉም አይን ወደ እኔ ነው። ድንገት ሳይታሰብ የሆነ ድምፅ መላጣውን በሉት። መላጣ የስላሴ ጦጣ መላጣ የስላሴ ጦጣ ሁሉም ታዳጊዎች ድንገት ሳይታሰብ የሆነ ድምፅ መላጣውን በሉት። መላጣ የስላሴ ጦጣ መላጣ የስላሴ ጦጣ የሁሉም ታዳጊዎች እጆች ኩርኩም ጥፊ ጡጭ አውርጅብኝ። ደግሞ ደጋግሞ ሲያርፍብኝ ከላይ ካናቴ አልፎ ዘልቆ ልቤን አመመኝ። ለሁለት ሲከፈልብኝ ሲሸራረፍ ታወቀኝ። መተንፈስ አቅቶኛል። አይኔም ባውን መንታ ያነባል። የሆነ ቃል ተደጋግሞ ካፌ ይወጣል። እንዲህ ይላል ማሎ 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 ማለም በሌሴ ማሊፍ ነዶፍተ ትርጉም ምን አጠፋው? ለምንድን ነው የምትመቱኝ? የልጅ ኑሩ አዛይ ልቤን ሰበሩት። ደግሞ ደጋግመው አስነከሱት። ከበሬ ባለ ድንጋይ ላይ ነው ውሎዬ መርጬ ነው የቆዘምኩት። በቃኝ እኩያ ፍለጋ ለወጣም ሳቃቸውን እሸሻለሁ። ወረንዳውም ያስፈራኛል። ምክንያት ቀጥሎ ባለው ትዕይንት ኩርኩም ጥፊ ጡጫው ይታየኛል። ለተዛባብኝ ፍትህ ለደረሰብኝ ጥቃት ምክንያት ማወቅ ፈልጌ ለምን ብዬ ጠየቅኩት። ይሄው አሁን መጠሪያ ሆኖ አረፍኩት። ማሎ 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 ማለት ለምን ማለት ነው? ምን አጠፋው? ለምንድን ነው የምትመቱኝ? ስሜ ማሎ ነው። ይጠይቃል ማለት ነው። ኧረ በእግዚአብሔር ማርያምን ይችላል። እግዚአብሔር በጣም ነው የሚችለው።